አብዛኛው ነገሮቿ ከጥቅም ውጭ ሆነዋል። በጣም ተጎድታለች። አሁን ኢቭን በሰው ነው የምትንቀሳቀሰው፣ ደም ነው የምትሸናው፣ ደም ነው የሚያስመልሳት ምናምን። ነጮች ሆኑ ማለት ምንም አይነት በሽታ ይዛቸውም አይታመሙም ማለት አይደለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት እንዴት ናችሁ እናንተ? ሁሉ ሰላም? እኛ ጋር እግዚአብሔር ይመስገን ሁሉ ሰላም። ከቤተሰብ መድኃኒዓለም ጤናችሁ ሰላማችሁ እንዴት ነው? ያው የሰው ልጅ መሰረታዊ ነገር ከምንም ነገር በፊት ጤናና ሰላም ነው። ሁለቱም የማይነጣጠሉ ነገሮች ናቸው። ሰላም ኖሮ ጤና ከሌለ ትርጉም የለውም። ጤናም ኖሮን ደግሞ ሰላም ከሌለ ፋይዳ የለውምና የማይነጣጠሉ ሁለት ወሳኝ ነገሮች ናቸውና ጤናችሁና ሰላማችሁ እንዴት ነው? ሁሉ ጊዜ ጤና ላይና ሰላም ላይ ያው ሰላምታ ላይ ትኩረት የሚደረገው ሁለቱ በጣም ወሳኝ ነገሮች ስለሆኑ ማለት ነው። ከምንም በላይ ደግሞ የውስጥ ሰላም ወሳኝ ነገር ነው። የውስጥ ሰላም ምላችሁ ምንድነው? ያው ውጫዊ ሁኔታችን ሰላም ሆኖ ጤንነታችን ሰውነታችን ደና ካልሆነ ውጭው ሰላም ቢሆን የኛ ውስጥ ደና ካልሆነ ትርጉም የለውምና ከሰላሙም ደግሞ በተጨማሪ ደግሞ እግዚአብሔር የውስጣችንን ሰላም ጤንነታችንን ሰውነታችንን ደና ያድርግልኝ ይላለሁኝ። ባለቤቴ ልሄድ ነው ብዬ በሰራሁት ቪዲዮ ብዙዎቻችሁ አይዞሽ በርቺ ብላችሁኛል። አመሰግናለሁኝ። ልክ ነው ማለት ህይወት ይቀጥላል። ባለንበት አንቀጥልም። ነገ ደግሞ ሌላ ቀን ይመጣልና ያለውን ነገር አስማምተን አስታርቀን መሄድ አለብን። የግድ ያው ህይወታችን መቀጠል ስላለበት ማለት ነው። ምክንያቱም ብቸኝነቱን ፈርቼ ወይም ደግሞ እሱ ከኔ መሄዱን ጠልቼ እሱን ላስቀረው አልችልም ስለማይሆን ማለት ነው። ምክንያቱም የሚሄደው ለስራ ነው። ስራ ደግሞ ለህይወታችን ወሳኝ ነገር ነው። የግድ መስራት አለበት። ስለዚህ የሱ መስራት የኛም ህይወት አንዱ አካል ነውና መሄዱ ግድ ስለሆነ ሄዷል። እኛም እንግዲህ ከልጆቼ ጋራ ህይወትን ጀምረናል። እስካሁን እንግዲህ ባለው ጥሩ ነው። ምንም አይልም። አይምሮአችን ካመንበት ካሳመን ነው ነገሮች ይቀልሉናል። ቤተሰቦቼ ያው ጀምረናል፣ እንቀጥላለን። ነገ ደግሞ የተሻለ ነገር ይመጣል። ያው የነገውን የሚያውቀው ፈጣሪ ብቻ ነው። የልጆቹ ጥያቄ የተጠበቀ ነው። የት ሄደ መች ነው የሚመጣው ምናምን፣ ስልክም ሲደውል ለምን ጠፋ ለምን ሄድ እኛን ጥለህን ምናምን የሚል ጥያቄዎች ያበዛሉ። እነሱን እንግዲህ ልጆች ናቸው። እኛ የሰጠናቸው ነው መቀበል የሚችሉት። እኛ ያልናቸው ነው እነሱ የሚያምኑት የሚረዱትና እነሱን በሚመጥን ሊገባቸው በሚችል ቋንቋ እያስረዳው እርግጥ ነው ይከብዳል፣ ግን እንዳልኳችሁ የግድ ህይወት መቀጠል ስላለበት እናስኬዳለን ልላችሁ ፈልጌ ነው። ዛሬ የመጣሁበት ጉዳይ ቤተሰቦቼ ከስከዛሬው ትንሽ ለየት ያለ ነው። ማለት ለእናንተ ይጠቅማችኋል የሆነች ነገር እናንተ ጋር መልእክት ትሆናለች ብዬ ያሰብኩትን ነገር ነው። ማለት የገጠመኝን የሰማሁትን ነገር ይዤላችሁ የመጣሁት ቤተሰቦቼ፣ ስፔሻሊ ደግሞ በአረብ ሀገር የምትኖሩ እህቶቼ ለእናንተ ትንሽ ጥንቃቄ ወይም እንደ አላርም ይሆናችኋል ብዬ ያሰብኩትን ነገር ነው። እስቲ ለምን ለነሱ አላካፍልም ብዬ ዛሬ መጣሁት። እሱ ምንድነው? አንድ ጓደኛዬ ነበረችና ከዚህ በፊት እንደዚህ እንደማንኛውም ሰው ፕሮሰስ ጀምራ አረብ ሀገር ሄዳ ነበረ እና ሄዳ ብዙም ሳትቆይ ያላሰበችው ነገር ነው የገጠማት። ያው ሁላችንም የተለያየ ነገር ይገጥመናል። ማለት አረብ ሀገር ሲኬድ ይታወቃል። ከታች ከመጀመሪያው ከፕሮሰሱ ከምናምኑ ጀምሮ ያለው ነገርና ግን አንዳንዴ ደግሞ ምን አለ መሰላችሁ ያው ብር ምናምን ማለት ቁስ ላይ ሲሆን ችግር የለውም። ግን ትንሽ ህይወታችንን ወይም በቃ የኛነታችንን ደህንነታችንን ጤንነታችንን የሚነካ ነገር ሲሆን ነገሮችን የባሰ ያከብድብናል ይበልጥ ያከብድብናልና የሷ ትንሽ ለየት ያለውና ለእናንተም ትምህርት ይሆናል ብዬ ያሰብኩት ምንድነው? አንዳንድ ነገሮችን ቀለል አድርገን እናስባለን ወይም ለዚህ ደረጃ ይደርገኛል ለዚህ ለከፋ አደጋ ያደርሰኛል ብለን አናስብም። በዛም ደግሞ ቸልተኝነት ሳናስበው ህይወታችን የከፋ ነገር ውስጥ ይገባልና የገጠማት ነገር ምንድነው? ሄደች ኢቭን አመት እንኳን አልሞላትም 7 ወር 8 ወር ላይ ያለች አሰሪዋ ያስል ነበረ
ሳልነበረበት ደጋጋሚ ያስለዋል። ምንም ተጠረጥረው ያወቀችው ነገር የለም። ከኛ ከዚህ ሀገር ሲኬድ ማለት ከኢትዮጵያ የሚሆን አላቅም የሌላውን ዓለም ግን ብዙ ጊዜ ከኢትዮጵያ እንደዚህ ለአረብ ሀገር እንደዚህ ማለት ለቤት ሰራተኛ ሲወሰድ ለቤት ሰራተኛ ብቻና አጠቃላይ ብቻ ግን ሰው እንዲህ ለስራ ተፈልጎ ሲወሰድ በጣም ብዙ ፎርማሊቲ ያለው ብዙ ፕሮሰሶችን አልፈው ምናምን ነው የሚሄዱት። ለምሳሌ ጤና ላይ ትልልቅ ሐኪም ቤቱ ነው ሁላ ነው የሚባለው ማለት ዝም ብሎ አሁን ለምሳሌ ጤና ጣቢያ የመንግስት ምናምን አይቻልም። እውቅና ያላቸው ጤና ተቋማት ላይ ነው ሜዲካላቸውን አሰርተው የሚይዙት። እያንዳንዱን አንድ በአንድ ተመርምረው ነው የሚሄዱት። ከዚህ ሲሄዱ እንደዚህ አይነት ነገሮችን ያደርጉና ማለት እነሱ ለዜጎቻቸው ያላቸው ጥንቃቄ በጣም ይገርመኛል። ከዚህ ሲወስዱ እያንዳንዱን ምርመራ ተመርምረው ጤንነታቸው ተረጋግጦ ያ የጤንነታቸውን የሚያረጋግጥ ወረቀት ሲያቀርቡ ነው ማለት ፕሮሰሱ ተሟልቶ መሄድ የሚችሉት። ከዚህ ወደዛ ሲኬድ ግን እዛ ግን ለሚገጥማቸው ነገር ለሚደርስባቸው ነገር ማንም ማለት አላቀም። እስካሁንም የሰማሁትም እንትን ያልኩትም ነገር የለም። ምናልባት ከኔ በተሻለ እናንተ መረጃ ሊኖራችሁ ይችላልና የሆነ አካል ጉዳይ ነው ብሎ ወደዚህ ሲመጣ ከዛ ሲመጣ ይሄ ነገሩ ሙሉ ጤነኛ ነው ሰላም ሆኖ ነው የመጣው ግን አሁን እንደዚህ ብሎ የሚል ማንም የለምና እነሱ በጣም ጥንቃቄ ያደርጋሉ እንዳልኳችሁ ለራሳቸው። ግን ለሚያሰሩት ሰው ግን ምንም ማለት አላቅም። አንዳንዱ በተፈጥሮ ወይም ህሊና ጥሩ አእምሮ ወይም ጥሩ ህሊና ያላቸው ሰዎች ለሰራተኞች ወይም ለሚያገለግሏቸው እንደዚህ ነው ብለው ከሞላ ጎደል ራሳቸውን እንዲጠብቁ እንዲጠነቀቁ መልእክት ሊነግሩ ይችላሉ። እሱም ከስንት አንዱ ነው እንዳልኳችሁ። ይሄ ሰው ያስላል። ከዛ ምንም የምታውቀው ነገር የለም፣ ምንም መረጃ የላትም። እሷ የዕለት ተዕለት ስራውን ታከናውናለች። ከሆነ ጊዜ በኋላ ግን ቀስ በቀስ እየታመመች እየተዳከመች ትመጣለች። አንቲፔን ትወስዳለች፣ ያው ማስታገሻዎችም ማለት ነው። በዚህ አጋጣሚ ግን በማስታገሻ ዙሪያ ሳንታከም በተደጋጋሚ ማስታገሻዎችን የምንወስድ ከሆነ አንደኛ ለጤናችን ጥሩ አይደለም፣ ሁለተኛ ደግሞ ታክሞ መዳን የሚችለው በሽታችን በዛ በምንወስደው ማስታገሻ ምክንያት በወቅቱ እንዳይገኝ ወይም እንዲደበቅ ያደርገዋል። ገብታችኋል አይደለ? ስለዚህ አንዳንዴ ሐኪም አውቀውልን በሽታችን ታውቆ በሽታሽ ነው ይሄን መድኃኒት ይወስሽ ማስታገሻ ተብሎ ሲባል እሰየው። ግን ምንም ባልታወቀበት ሁኔታ ጊዜያዊ ድህነት ማለት ጊዜያዊ ፈውስን ስለሰጠን ብቻ ለጊዜው ስለተሻለ ረፍት ስለሰጠን ብቻ በተደጋጋሚ ያለ ሐኪም ትዕዛዝ ማስታገሻዎችን የምንወስድ ከሆነ ለጤናችን በጣም ጎጂ ነው። በዚህ አጋጣሚ ያው ባለቤቴ ጤና ባለሙያ ነው። ጤና ውስጥ ነው የሚሰራውና እኔም የተወሰነ ጊዜ ጤና ባለሙያ ባልሆንም በጤና ውስጥ የተወሰነ ስራ ሰርቻለሁ። በይበልጥ ደግሞ ከሱ ጋር ያው እናወራለን። ያው ይጋባብኛል ሀሳቡና ከዛ ከማቀው ነው እየነገርኳችሁ ያለሁትና አትሞክሩ፣ አትዳፈሩ ልላችሁ ፈልጌ ነው። ምክንያቱም የዛ ጋር ያለው ህይወት ይቀራል። ግን የእናንተ ጤንነት ህይወታችሁ ወሳኝ ነገር ስለሆነ እንዳልኳችሁ ብር ብናገኝም ባናገኝም ጤናችን ካለ ህይወታችን ከቀጠለ የትም ሆነን በሰላም መኖር እንችላለን። እና እቺ ልጅ ትታመማለች። ከዛ ብዙ ማለት እንትን ነው አንዳንዴ አቅማችን ትንሽ ሲደክም ጉልበት ስናጣ በሽታ የመከላከል እንትናችን ማለት ኃይላችንም ይዘናል አብሮ ይዳከማል። ገብታችኋል አይደለ? በቂ ረፍት አይኖርም፣ በሰዓቱ ምግብ መመገብ አይኖርም። እነዛ ነገሮች ይደማመሩና የሆነ ነገር ሲያምን ከድካሙ ጋር ተጨምሮ ቶሎ አቅማችን እንድናጣ ያደርገናል። ቶሎ ያሟታል። ከዛ ሐኪም ቤት ይወስዷታል። ሐኪም ቤት ይወስዷትና ትታከማለች። ግን በሽታው እንዲህ ነው እንዲያ ነው ሳይሏት እነሱ ያውቃሉ የሆነውን ነገር። ለሷ ግን እንዲህ ነው ብለው ሳይነግሯት ኦሬዲ ዛው ሐኪም ቤት ተዋት ቤት ይሄዳሉ። በብር ያግዟታል። ግን እንዳልኳችሁ በሽታሽ ይሄ ነው እንደዚህ እንደዚህ ብለው ያሏት ነገር የለም። እና ቤተሰቦቼ ከአንድ ወር ሆስፒታል ቆይታ በኋላ እንዳልኳችሁ ነው የራስ ወገን የራስ ቤተሰብ ሲሆን ያለውን ነገር እስከ ጠግንተን በማለት ለኛ ነው የሚሆነው የሚለፋው የሚተጋው። ግን እነዚህ እንዳልኳችሁ ያለው ነገር ያውቀዋል። ከአንድ ወር ቆይታ በኋላ ቀጥታው ምንድነው ያደረጉት? ወደ ቤተሰቦቿ ነው የላኳት። ይታያችሁ እንግዲህ ከዚህ ስንሄድ ብዙ ነገር መስዋዕት እናደርጋለን። ለምሳሌ መሬት ሊሸጥ ይችላል፣ ከብቶች ሊሸጡ ይችላሉ። ገጠር ከሆነ ልንበደር እንችላለን፣ በቤታችን ካርታ ልናስይዝ እንችላለን። በጣም ብዙ ነገር ነው ያለው። ያው ሁላችሁም ታውቁታላችሁ ያለውን ነገር ማለት ነው። ይሄን ስናደርግ
መማር ያለበት ላይ ሳይማር ሊቀር ይችላል። መታከምም ያለበት ከህክምናው ላይ ተቀንሶ ሊሆን ይችላል። ለኛ ፕሮሰስ ሲባል ከጉሮሯችን ላይ ተቀንሶ ነው እንግዲህ ወደዛ ያን ፕሮሰስ አድርገን ለምንሄድበት ነገር እዚህ ጋር ብዙ መስዋዕት የሚከፈለው ማለት ነው። ምክንያቱም እንዳልኳችሁ ሁሉም ሰው ተሟልቶለት አይደለም። ኢቭን ከፕሮሰስ ማስጀመሪያው ጀምሮ ከብሩ ከመነሻው ጀምሮ ማንም ሰው ተሳክቶለት የሚሄድ የለም። ገብታችኋል? አብዛኞቻችን ከምንሰማው ከምናየው በብድር ነው የምንሄደው። እዚህ ጋር ያለው ነገር እንትን ብለን ማለት ነው የሰዎቻችንን አስጨንቀን ነገ በተሻለ አሳልፍላችኋለሁ በተሻለ ህይወታችሁን እቀይርላችኋለሁ ብለን ቃል ገብተን በቃ ተስፋ አድርገን ነው የምንሄደው። ከዚህ ስንሄድ በእርግጥ ሁላችንም ነገ ምን እንደሚፈጠር አናውቅም። ግን ቢሆንም ደግሞ የዚህኛው ደግሞ ትንሽ ይከፋል። እንደዛ አድርጋ ትመጣለች እንዳልኳችሁ እዚህ መጣ ግን ህክምናውን ከጀመረች ማለት አሁን ያለችበት ሁኔታ ሳይው በጣም ስላሳዘነችኝና ለካ እንዲህም አለ ብዬ አስቤ ነው ይሄ ነገር ለምን ብዬ እንደቀደም እንደነገርኳችሁ ወደ ካሜራ ያመጣሁት ማለት ነውና ምናልባት እሷ ትንሽ እግዚአብሔር ፈቅዶ ጤናዋ አገግሞ ምናምን የተሻለ ነገር ካለና መቅረብ የምትችልበት ማለት ማውራት የምትችልበት ኮንዲሽን ካለ በቀጣይ ይዣት መጥቼ ያለው ነገር ደግሞ ከሷ በደንብ የምትሰሙት ይሆናል። እና መጣች እዚህ ህክምናዋን ጀመረች። ህክምናዋን ግን ስትጀምር በሽታዋ ምን ቢሆን ጥሩ ነው? ቲቪ ወይም ሳምባ ማለት አሁን ሳምባን ብዙ ጊዜ ቀለል አድርገን ነው የምናስበው። እርግጠኛ ነኝ ያ ሰውዬ ቤት ውስጥ ሲያስል ማለቴ አሰሪዋ ሲያስል መሬት እየወሰደ ሊሆን ይችላል፣ ህክምናውን እየወሰደ ሊሆን ይችላል። በትንፋሽ ነው የሚተላለፈው። ቤተሰቦች ገብታችኋል አይደለ? ትንፋሽ ደግሞ የግድ አንድ ላይ እንትን ባንተኛም ባንቀመጥም ትንፋሽ ነው፣ አየር ነው፣ ቤት ውስጥ ይኖራል። ገብታችኋል አይደለ? ምናልባት አብሮት ያሉት ቤተሰቦች እንዳይተላለፈባቸው ቅድመ መከላከያ እየወሰዱ ይሆናል። ለምን? ቤተሰቦች ስለሆኑ። ገብታችኋል አይደል? እቺ ልጅ ግን እንዳልኳችሁ ሰራተኛ ናት። ምንም የምታውቀው ነገር የለም። የዕለት ስራዋን ነው የምትሰራው። እነሱ ግን ይሄንን ነገር ከማለት ከግምቱ ስላላስገቡ ወይም ደግሞ የሷ መታመም መጎዳት ለነሱ ምንም ማተር ስለማያደርግ በቸልተኝነት ጸጥ ብሏት እንግዲህ አስቡት። እግዚአብሔር ረቷት እንደው ለሀገሯ ወቅታ ይሄንን ህክምና ባትጀምር ኖሮ እቺ ልጅ ሟች ናት። ከዛ እንደ ቀልድ ሞተች ተብሎ ምንም ባልተባለበት ሁኔታ ሬሳ ይመጣል። ያው እዛ ሀገር ላይ ማለት አያድርስ አይሆንብን፣ ግን የለመድነው ነው። ራስ አጠፋች እየተባለ ብዙ እህቶቻችን አርፈው አስከሬናቸው ወደ ሀገራቸው ይገባል። ነጮች ሆኑ ማለት ምንም አይነት በሽታ ይዛቸውም አይታመሙም ማለት አይደለም። እንደው ራሷን እንድትከላከል ቢያደርጓት ኖሮ ይሄው ነገር አይፈጠርምና በዚህ አጋጣሚ ምን መልእክት ላስተላልፍ ነው እንዳልኳችሁ ያው አረቦችም ሆኑ ሌሎች ብቻ የውጭ ሀገር ዜጎች እንደኛ ሰዎች ናቸው። ከራሴም ጀምሮ በቃ ፍጹማን አድርገን ነው የምንስላቸው፣ መልአክ አድርገን ነው የምንስላቸው። ገብቷቸዋል አይደል? በቆዳ እነሱ ነጭ ቢሆኑ እኛ ጥቁር ብንሆኑ እኩል ሰዎች ነን። ያ ማለት እነሱ ይታመማሉ፣ ይሞታሉ፣ እንደኛ ችግር ይገጥማቸዋል። ምክንያቱም ግን ምንድነው ከኛ የሚለያቸው? እኛ በኢኮኖሚ ዝቅተኛ ነን። አበላላችን፣ የኑሮ ሁኔታችን ምናምን ከነሱ በይበልጥ ለከፋ ለጤና ችግር ልንዳረግ እንችላለን። እነሱ ግን አመጋገባቸው፣ የኑሮ ስርዓታቸው ምናምን ከኛ በተሻለ መልኩ በሽታን ለመከላከል ነገሮችን በጊዜ ማኔጅ ማድረግ ነገር አላቸው። ያ ማለት ግን ፍጹም ጤነኞች ናቸው ማለት አይደለም። እና እባካችሁ ውድ እህቶቼ ህይወት ነው ወሳኙ ነገር ማለት ህይወት ውድና ውድ ናት። ገብታችኋል አይደለ? በእርግጥ ሁላችን ታመማለን እንሞታለን፣ ግን በጊዜያችን ማለት አሁን ነገ ያልፍልኛል፣ እለወጣለሁ፣ ህይወቴ ይቀየራል፣ ታሪኬ ይቀየራል ብለን ሄደን በባዕድ ሀገር እዚህ ጋር ብዙ ነገር ሉዝ አድርገን ነው የምንሄደው። የቤተሰብ ናፍቆት አለ። እዚህ ጋር ማለት ደስተኛ ሆነን አይደለም የምንሄደው አይደለ? ልጅ ጥለን ልንሄድ እንችላለን። የታመመን እናት ወይም አባትን ጥለን ልንሄድ እንችላለን። እንዳልኳችሁ ለሌሎች ሰዎች መዳን ወይም መትረፍ ምክንያት ለመሆን ነው ከዚህ የምንሄደው። ግን ከዚህ ሄደን እኛ ደግሞ እዚህ የከፋ ነገር ላይ የምንወድቅ ከሆነ ለተለያየ በሽታ የምንጋለጥ ከሆነ ኪሳራ ነው የሚሆነው። ገብታችኋል አይደለ? ያ ከሚሆን በቻላችሁት አቅም እህቶቼ፣ በተለይ አረብ ሀገር የምትኖሩ እህቶች በቻላችሁት አቅም ማንኛውንም ስራ ስትሰሩ እባካችሁን ራሳችሁን ጠብቁ። እንዳልኳችሁ ነው እነሱ ይታመማሉ፣ ግን ያው እንደራሳቸው ዜጋ አድርገው ስለማያስቡ ሊኖሩ ይችላሉ። ማለት ይቅርታ ማለት ሁሉንም መደምደም አልችልም እዚህ ጋር ግን ቢሆንም ግን ታሞ እንትን ከማለት በፊት በቻላችሁት አቅም ልብስን ስናጥብ ሊሆን ይችላል፣ ቤት ስናጸዳም ሊሆን ይችላል። በቃ በቻልነው አቅም ራሳችንን እንጠብቅ።
በተቻለ ደግሞ የሆነ ህመም ሲኖረን ስንታመም የተለየ ምልክት ስናይ ማስታገሻዎችን እየወሰድን ቀላል ነው ብለን ከምናልፍ ይልቅ በቻልነው አቅም በረፍት ቀናችን ይሁን ብቻ አላቅም የራሱ መንገድ አለው ህክምናዎችን መውሰድ ብንችል እና ደግሞ ሌላው ደግሞ ከዚህ ጋር ከሷ ጋር አያይዤ መንገር የምፈልገው ነገር እንዳልኳችሁ እሷ ህክምናዋን ጀምራለች ስለቆየባት አጥንት መሳሳት የደም ማነስ በጣም ብዙ ተያያዥ በሽታዎች ነው እሷ ላይ የነበረውና በዚህም ደግሞ ተያያዥነት እሷ እንዳልኳችሁ እንትኑን ህመሙን እንትን ለማለት በተደጋጋሚ ማስታገሻዎችን ትወስዳለች። ከዛ ደግሞ ህመሙ በራሱ እንቅልፍ ይነሳል አይደለ? ያው አሟታል ተብሎ እንትን የሚባል ነገር የለም። በእያማማትም እየታገለች ስራዋን ትቀጥላለች ግድ ስለሆነ ማለት ነው። አብዛኛው ነገሮቿ ከጥቅም ውጭ ሆነዋል። በጣም ተጎድታለች። አሁን ኢቭን በሰው ነው የምትንቀሳቀሰው፣ ደም ነው የምትሸናው፣ ደም ነው የሚያስመልሳት ምናምን። ይሄ ሁሉ ነገር የሆነው በጤናዋ መቃወስ ምክንያት ነውና አሁን ግን እንዳልኳችሁ በቤተሰቦቿም በዚህ በሰው ያው የኛ ሰው ታውቃላችሁ የዋ ነው ደግ ነው። አይ እንደዚህ ነበር ብሎ እንትን የሚል ነገር አይደለም። ምንም ቢሆን ደግሞ ዜጋ ነንና ሁሉም በተቻለው አቅም እየተረባረበ መድኃኒቷንም እየወሰደች ነው። እንግዲህ ከሞላ ጎደል እንግዲህ ከፈጣሪ ጋራ አሁን በተወሰነ መልኩ ትሻላለች። ያው ሲያምን እንቅልፍ አይወስደንም። እንቅልፍ ደግሞ ሳይወስደን ሲቀር ምን እናደርጋለን? ሌላ ደግሞ ራሳችንን የምናዘናበት ወይም ራሳችንን የምናረጋጋበት መንገድ እንፈልጋለን። እሱ ምንድነው? ስልካችን ረጅም ሰዓት ስልክ ተጠቀም ነበር። እሱ ደግሞ ምን ፈጠረ? ሌላ ራሱን የቻለ ችግር። አሁን ምን ልላችሁ ፈልጌ ነው በዚህ አጋጣሚ ልክ ነው ቀን ሙሉ ረጅም ሰዓት ልትሰሩ ልትሉ ትችላላችሁ። ምንም ጥያቄ የለውም። ከዛ በኋላ ደግሞ ቤተሰባችሁ፣ ጓደኛችሁ፣ እህታችሁ፣ ቤተሰቦቻችሁ በቅርባችሁ ያለው ምንድነው? ስልክ ነው። በስልክ አማካኝነት ነው የናፈቃችሁን ኢቨን ስለ ሀገራችሁ ስላለ ሁኔታ መረጃዎችን ልታገኙ የምትችሉትና ህይወታችን ይቀጥላል። እዛች ጋር ያለችው ነገር ብቻ አይደለም ሁሌ የምትቀጥለው። የሆነ ቀን ይሄ ነገር ያልፋልና በቻላችሁት አቅም ረጅም ሰዓት ስልካችሁ ላይ ጊዜ አታሳልፉ። ምክንያቱም በቂ እንቅልፍ አለመተኛት በራሱ ትልቅ የሆነ የራሱ ችግር አለው። ምክንያቱም እንቅልፍ እንዲወስዳችሁ የሆነ ነገር ማንበብ ምናምንና ደግሞ ወይ ስልካችሁን አጥፍታችሁ በቻላችሁት አቅም 30 አንድ ሰዓትም ሊሆን ይችላል ታገሱ። ከዛ በኋላ እንቅልፋችሁ ይመጣል። ተኙ፣ እረፍት አድርጉ። አሁን እዚህ ከመጣች በኋላ ያ ተጽዕኖ ስለነበረባት ለረጅም ጊዜ እንቅልፍ አተኛ። ከበሽታውን በተጨማሪ ኦሬዲ አይምሮዋ ለምዶታል። ገብታችኋል? ረጅም ሰዓት እንቅልፍ ያለ መተኛት ስልክን ማለት ነው። ያ ስለሆነ ባገኛችኋት ሰዓት ለሰውነታችሁ እረፍትን ስጡ። እረፍት ማለት ቁጭ ብለን ስልክ መነካካት ማለት እረፍት አይደለም። ምክንያቱም ሰውነታችን እግራችን ቢቀመጥ አይምሮአችን ግን እስካሁን አላረፈም፣ እየሰራ ነው። አይምሮአችን ቢዚ ነው። ከሁሉም ሰውነታችን ደግሞ በዋነኛነት እረፍት ማግኘትና ማረፍ ያለበት አይምሮአችን ነው። የሰውነታችን ዋናው ክፍል አይምሮ ነው። ገብታችኋል አይደል? አይምሮአችን ሰላም ሲሆን፣ አይምሮአችን ደህና ሲሆን፣ አይምሮአችን ጤና ሲሆን ነው ሌላው ሰውነታችን ደህና መሆን የሚችለው። እና ውድ ቤተሰቦቼ ሀሳቤን ለመቋጨት ያህል በቻላችሁ አቅም እረፍት አድርጉ። እንዳልኳችሁ ራሳችሁን ጠብቁ በምትችሉት በሁሉም ነገር። ከዛ በተረፈ ደግሞ ከኛ ጥበቃ በላይ ደግሞ ፈጣሪ ነው እኛን የሚጠብቀን። ፈጣሪ ጠብቃችሁ በያላችሁበት። ይሄን መልእክት ለማስተላለፍ ነው ቤተሰቦቼ። ትንሽ ነገሩ ስለከነከነኝና ለካ እንዲህም አለ ቀለል አድርገን የምናስበው ነገር እንደዚህ ዋጋ ያስከፍለናል። እሷ ለረጅም ጊዜ ሄጄ ሰርቼ ብዙ ነገር ምናምን ብላ ብዙ መስዋዕት ከፍላ ሄዳ እንዳልኳችሁ አመት ሳትቆይ ነው የመጣችው። አመት አለመቆየቷ ብቻ ሳይሆን እንደገና ደግሞ እዚህ ጋር ለህይወቷ ነፍሷን ለማቆየት ትግል ውስጥ ነው ያለችውና እሷንም ፈጣሪ ማራት በሉልኝ። በዚህ አጋጣሚ እንዳልኳችሁ ህክምናዋን እየቀጠለች ነው። ከህክምናዋ ጋር ደግሞ ያው እናንተ በጸሎታችሁ አስቧት። እግዚአብሔር ይማረሽ ይርዳሽ በሏት። ውድ ቤተሰቦቼ ራሳችሁን ጠብቁ፣ ራሳችሁን ተከላከሉ። በዚህ አጋጣሚ ለዚህ ከጤና ጋር ተያይዞ እንዳልኳችሁ ባለቤቴም ጤና ውስጥ ነው የሚሰራው። እንደ አጋጣሚ ሁሉ ደግሞ በዙሪያ ብዙ ማከብራቸው ማደንቃቸው በጣም ወዳቸው አሪፍ ዶክተሮች አሉና እነሱንም እንግዳ አድርጌ ልጋብዝላችሁ እችላለሁ፣ ወይም ደግሞ ጠይቄ ለእናንተ መረጃ ላቀርብላችሁ እችላለሁና በየትኛውም በኩል ሀሳብ ማለት በዚህ ዙሪያ እንትን ብትይልን ብትጠይቂልን ይሄን እንትን ብታነሽልን በዚህ ርዕስ ብናወራ የምትሉትን ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዳልኳችሁ ለሁሉም ያስኬዳል ማለት ለሁሉም ትምህርት ይሆናል መልእክት ይሆናል ብለን ያለውን ወይ ዶክተር ጋብዤ ወይ ደግሞ እንደዚህ ከነሱን የተረድቼ ያለውን ነገር ለእናንተ መጥቼ መልእክት ማስቀምጥላችሁ የምንነጋገርበት ሀሳብ ሼር የምናደርግበት ነው የሚሆነው እና ውድ ቤተሰቦቼ እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ይሄን ቪዲዮ
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደ ሁሉ ጊዜው ቤቴን ሞቅ አድርጋችሁ እግዚአብሔር ይፈቅድ ባለቤቴ ከሄደበት ሲመለስ 50K ደርሼ የባለቤቴንም መመለስ የኔንም ደግሞ 50K አብረን በጋራ ለማክበር ያብቃል። ስለምታደርጉልኝ ትብብር ከወዲሁ ከልብ አመሰግናለሁ። እወዳችኋለሁ። እግዚአብሔር ሁላችንንም ይጠብቀን። ቻው